ሰላም ቅዱሳን፣ እግዚአብሔር ጸጋና ሰላም ይብዛላችሁ የምላችሁ ወንድማችሁ ፓስተር አስፋው ደሲሳ ነኝ። እግዚአብሔር ጸጋ አሁንም ይብዛላችሁ እላለሁ። ዛሬም እግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 15 ቁጥር 16ን መነሻ በማድረግ ጥቂት የእግዚአብሔርን ቃል ላካፍላችሁ በልቤ ስለተሰማኝ በፊታችሁ ቀርቤያለሁ። ቃሉም እንዲህ ይላል። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን አላቸው ይላል። ጌታ ኢየሱስ ይህንን ቃል የተናገረው ለደቀ መዛሙርቱ ነበር። እኔም በዚህ በዛሬው መልእክቴ ይህንን ቃል መነሻ በማድረግ ጥቂት ለመናገር እሞክራለሁ። ጌታ እግዚአብሔር ለሁላችንም ማስተዋሉን ይስጠን እላለሁ። ጌታ ኢየሱስ ክርስቶስ በሥጋ በተመላለሰባቸው 33 ዓመታት መካከል በተለይ እነኛ 3 ዓመት ተኩሎቹ ዓመታት እጅግ የተለዩ ጊዜያት እንደነበሩ በግልጽ ይታወቃል። ይህም ማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 በምናነበው ቦታ ላይ በመጥምቁ በዮሐንስ እጅ የተጠመቀበት፣ በማቴዎስ ወንጌል ምዕራፍ 4 ከ1 እስከ 11 ስናነብ በዲያብሎስ የተፈተነበት፣ በማቴዎስ ወንጌል ምዕራፍ 4 ከቁጥር 12 እስከ 17 እና ከቁጥር 23 እስከ 25 ድረስ ራሱን በምድሪቱ ሁሉ ላይ የገለጠበት፣ በማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እስከ 22 ድረስ ደቀ መዛሙርቱን የመረጠበት፣ በማቴዎስ ወንጌል ምዕራፍ 8 እስከ ምዕራፍ 9 ድረስ ስናይ ልዩ ልዩ ተአምራቶችን ያደረገበት፣ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 እና እንዲሁም በዮሐንስ ወንጌል ምዕራፍ 16 ቁጥር 25 እስከ ዮሐንስ ወንጌል ምዕራፍ 17 ሙሉውን ስናነብ ስለ ራሱና ስለ አባቱ ስለ እግዚአብሔር አብ ማንነት በግልጽ የተናገረበት፣ በዮሐንስ ወንጌል ምዕራፍ 18 ቁጥር 8 እና በሉቃስ ወንጌል ምዕራፍ 23 ቁጥር 46 መሰረት ራሱን ለዓለም የሰጠበት፣ በዮሐንስ ወንጌል ምዕራፍ 19 ቁጥር 33 እንደምናነበው የሞተበት፣ በዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ደግሞ ስናይ ከሞት የተነሳበት፣ በማርቆስ ወንጌል ምዕራፍ 16 ቁጥር 8 እና በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 እስከ 20 ድረስ ስናነብ ወንጌልን ለዓለም ሁሉ ይሰብኩ ዘንድ ደቀ መዛሙርቱን ያዘዘበት፣ እንዲሁም በሉቃስ ወንጌል ምዕራፍ 24 ቁጥር 51 ላይ ስናነብ ወደ ሰማይ ያረገበትን ጊዜያት ያካተቱ ወቅቶች እንደነበሩ የአዲስ ኪዳኑ ወንጌላት ይነግሩናል። እንግዲህ በዚህ ሂደት ውስጥ ነው የመንግሥቱን ወንጌል ለዓለም ሁሉ ያደርሱለት ዘንድ መርጧቸው የነበሩትን ደቀ መዛሙርቱን ጸሐፊው ማቴዎስ በወንጌሉ በምዕራፍ 15 ከቁጥር 10 እስከ 11 ድረስ ጌታ ኢየሱስ ክርስቶስ ሕዝቡን ያስተማራቸውን ትምህርት መነሻ በማድረግ ጥያቄ የሆነባቸውን ምሳሌያዊ ንግግር ይተረጉምላቸው ዘንድ በጠየቁት ጊዜ ከምላሹ በፊት ስለ እነርሱ ያለውን ግምት በቁጥር 16 ላይ እንዲህ በማለት የዘገበልን፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን ያላቸውን። መቼም እንዲህ አይነት ንግግር ራሳቸውን ከሁሉ የተለዩ፣ ከሁሉ የተመረጡ፣ በሁሉ የበለጡ የበቁ፣ በሁሉ የተለየ መገለጥ ያላቸው አድርገው ለሚያስቡና ለሚቆጥሩ ሁሉ የሚጥምና የሚመች ንግግር እንዳልሆነ ሁሉ እንኳንስ ወደ ዓለም ሁሉ ለዘላለም ድህንነት የሆነውን ወንጌል ሊያደርሱ ለተመረጡ ሐዋርያት ይቅርና ለአንድ ተቋም ሥራ ይበቁ ዘንድ ብዙ የተደከመባቸው ሰዎችም የታመኑባቸውን መልእክቶች
ባያስተውሉ የተቋሙ ኃላፊዎች ምን እንደሚሏቸው ማስተዋል አያዳግትም። ጌታ ኢየሱስ ይህንን ቃል ደቀ መዛሙርቱ ሲናገር ከእነርሱ ብዙ ይጠብቅ እንደነበረ መረዳት ቀላል ነው። እውነት ነው። ከሰው ሁሉ ለይቶ ስማቸውን ቀይሮ ሐዋርያት ብሎ ሰይሞ ተስፋ የጣለባቸው ሰዎች ሳያስተውሉ ሲቀሩ ምን ይባላል? ከሕዝብ ሁሉ ለይቶ ቀን ቀን በፊታቸው ተአምራት እያደረገ ሌሊት ሌሊት ደግሞ እየመከረና እያስተማረ እየገሰጸም በሰው ሁሉ ፊት ይበቁለት ዘንድ እየደከመባቸው ደቀ መዛሙርቱ ትንሹ ቃል ጥያቄ የሚፈጥራባቸው ከሆነ ምን ይባላል? ሁለት ሁለት አድርጎ በየከተማው ልኮ ከፊታቸው እየወጣ በተአምራት አጅቧቸው የነበሩ ደቀ መዛሙርቱ በጥያቄ የተሞሉ ከሆኑ ምን ማለት ይቻላል? በስሙ ብዙ ተአምራቶችን አይተው ዛሬም ስለ እርሱ በጥያቄ እየተመላለሱ ከሆነ ምን ይባላል? ይህንን መልእክት ለምትሰሙ እኔም በትህትናና በእግዚአብሔር ፍቅር የምጠይቃችሁ ጥያቄ አለኝ። ይህ የእግዚአብሔር ቃል በእጃችሁ ከገባ ስንት ጊዜ ሆነው? ስንቶቻችን ቃሉ የሚለውን ነገር በማስተዋል እንረዳዋለን? ስለ እግዚአብሔር ማንነትና ስለ ልጁ ስለ ጌታ ስለ ኢየሱስ ክርስቶስ የሚናገረውን ነገር ስንቶቻችን በማስተዋል እንረዳለን? በቀጣይ ቪዲዮዎቼ እነኚህንና እነኚህን የመሳሰሉ ነገሮችን በጋራ ብናያቸው ብዬ በትህትና ጥሪ ላቀርብላችሁ እወዳለሁ። ይህንን መልእክቶቼን ለምትከታተሉ ሁሉ በትህትና ጥያቄን አቀርብላችኋለሁ። በቀጣይ ላቀርባቸው ካሰብኳቸው ርዕሶች መካከል ይህንን የተመለከተ ቢሆንም ለመነሻ ያክል እናንተም በቤታችሁ እስቲ ከዚህ ቃል መነሻ በማድረግ ስለ ጌታ ስለ ኢየሱስ ክርስቶስ በእጃችሁ ያለውን የእግዚአብሔርን ቃል እንድታዩ እጋብዛችኋለሁ። ለምሳሌ ያህል በሉቃስ ወንጌል ምዕራፍ 10 ከቁጥር 25 እስከ 28 ድረስ ያለውን አነባለሁ። እንዲህ ይላል። እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለው። እግዚአብሔር ይመስገን። በእግዚአብሔር ቃል ላይ የተጻፈውን የእግዚአብሔር ቃል እንዴት ነው የምንረዳው? ጌታ ኢየሱስ ለዚህ ሕግ አዋቂ ለሆነ ሰው በግልጽ እንደተናገረው በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ ነው ብሎ ያለው። እኛስ እንዴት ነው እያነበብን ያለ ነው? በሚቀጥለው መልእክቴ መነሻ የሆነን ዘንድ ከሉቃስ ወንጌል ምዕራፍ 24 ላይ አንድ ቃል አንብቤ በዛ ላይ ቀጣይ መልእክቶችን ማስተላለፍ ይሆናል። እስከዚያው ድረስ ይህንን ቃል መነሻ በማድረግ ስለ ጌታ ስለ ኢየሱስ ክርስቶስ ከእግዚአብሔር ቃል የተጻፉትን ታዩ ዘንድ ታጠኑ ዘንድ ግብዣዬን አቀርብላችኋለሁ። እርሱም እንዲህ ይላል። ሉቃስ ወንጌል ምዕራፍ 24 ከቁጥር 25 ጀምሮ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። እዛው ሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ጀምሮ ያለውንም ስናነብ እንዲህ የሚል ቃል ተጽፏል። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ አላቸው ይላል። ስለዚህ በቀጣይ ቪዲዮ ላይ ከዚህ ቃል መነሻ በማድረግ ሙሴ በሕግ በመዝሙራት መጽሐፍትና በነቢያትም ስለ ክርስቶስ ኢየሱስ የተጻፈውን ቃሎች በእግዚአብሔር ቃል መሠረት አብረን እናያለን። እስከዚያው
የእግዚአብሔር ጸጋ ከሁላችሁ ጋር ይሁን እላለሁ። ተባረኩልኝ።